ሰላም ሰላም ዛሬ ደረቅ ብስኩት ወይም ኩኪስ አብረን እንሰራለን ተከታተሉ የሚያስፈልጉትን ግብአቶች ካዘጋጀን በኋላ እንደምታዩት ቂቤውን ትንሽ ከፍሪጅ ውጪ እናስቀምጠዋለን ለስለስ እንዲል ላላ እንዲል ከዛ በኋላ ሁለት አይነት ስኳር ቀይና ነጭ ነው የተጠቀምኩት አንድ አይነት ስኳር መጠቀም ትችላላችሁ ከዛ በንጹህ እጅ ወይ ጓንት እንደዚህ አድርገን ካልሆነም ደግሞ በኤሌክትሪክ መምቻ በደንብ አድርገን እናዋሃድና ቂቤውና ስኳሩ ከተዋሃደ በኋላ ሁለት እንቁላል ነው የምንጠቀመው በአጠቃላይ ነገር ግን አንድ ጊዜ ነው በየተራ ጨምረን እንደዚህ በደንብ አድርገን እንመተዋለን እንቁላሉን ስኳሩን ቂቤውን እንዳልኳችሁ በደንብ አድርገን ከመታን በኋላ በኤሌክትሪክ መምቻ በደንብ መምታት እንችላለን ጥሩ አድርገን ካዋሃድን በኋላ 5 ግራም ጨው እንጨምራለን ቢካርቦኔት 2 ግራም 15 ግራም ደግሞ ኮርንስታርች እንጨምርና እንደገና እነዚህንም ደግሞ በደንብ አድርገን እናዋሃዳቸዋለን በደንብ ከተዋሃዱ በኋላ ቫኒላ እንጨምራለን እሱንም እንደገና በደንብ አድርገን ካዋሃድን በኋላ 300 ግራም ያዘጋጀነው ዱቄት ላይ የጣፋጭ መስሪያ እርሾ ያስቀመጥነውን እሱን አንድ ላይ እንቀላቅልና እርሾና ዱቄቱ ከተቀላቀለ በኋላ እንነፋዋለን ዱቄቱን 2 ወይ 3 ጊዜ ከፋፍለን ነው የምንጨምረው እንደምታዩት እንደዚህ በየተራየ ከፋፈልን እየጨመርን እንመተዋለን አንድ ጊዜ ብንጨምረው ይጓጉላል ውስጡ በኋላ ላይ ዱቄት ይገኛል በደንብ አይቀላቀልም ማለት ነው ስለዚህ በደንብ አድርገን አቀላቅለን እንደዚህ እንደምታዩት ቆንጆ አድርገን ያውና ዋህደዋለን ይሄን ካዋርን በኋላ የሚቀረን ቸኮሌት ነው ቸኮሌቱን እንደምታዩት የወተት ቸኮሌት ነው የተጠቀምኩት እንከትፈዋለን ስንከትፈው ድቅቅ አድርገን ከከተፍነው እሳት ውስጥ ሲገባ ኩኪሱ ቅልጥ ብሎ ስለሚቀር ከፍ አድርገን ነው የምንከትፈው ማለት ነው ሁለቱንም በደንብ አድርገን ተለቅ አድርገን ከከተፍን በኋላ 50 ግራም የሚሆን ቸኮሌት ቀንሰን ለዲኮሬሽን እናስቀርና የቀረውን ቸኮሌት ደግሞ እቃ ውስጥ ሊጡ ላይ ያዘጋጀነው ሊጥ ላይ እንጨምራለን ቸኮሌቱን ሊጡ ላይ ስንጨምር በጥንቃቄ መጨመር አለብን ብንችል እንደ ዱቄቱ ተራ በተራ ቀስ እያልን እየጨመረን ማቀላቀል ካልሆነም አንዴም ከጨመር ነው ደግሞ በደንብ አድርገን ማዋሃድ አለብን ዱቄቱ ደረቅ ስለሆነ ለማዋሃድ ትንሽ ይቸግራል ቢሆንም በደንብ አድርገን መቀላቀል አለብን በደንብ ካልቀላቀል ነው ቸኮሌቱ አንድ ቦታ ብቻ ተሰብስቦ ሊገኝ ስለሚችል ሁሉም ላይ እኩል አይዋሃድም ማለት ነው በደንብ ከተዋሃደ በኋላ የመጋገሪያ ዕቃ እናዘጋጃለን 100 ግራም አድርገን እንደምታዩት አንድ ላይ ወደ ላይ እንዳይከመር ለሁለት ሊጡን ከፍዬ ጎን ለጎን አድርጌ ነው ያስቀመጥኩት እና 100 ግራም የሚሆነው ትልልቅ ኩኪስ እንፈልግ ነው ትንንሽ ከፈለግን ደግሞ ብንፈልግ በሚዛን አነስ አድርገን ካልሆነም ደግሞ በግምትም በእጃችን በመንፈልገው ልክና መጠን አነስ አድርገን መስራት እንችላለን 100 ግራም ሲሆን ግን እንደዚህ 5 ብቻ ነው በአንድ ጊዜ መጋገር የምትችሉት በኋላ በስሎ ሲወጣ ታዩታላችሁ ተለቅ ስለሚል ይያዝብናል ከዚህ በላይ ብንጨምር ማለት ነው አሁን ትኩስ ሆኖ ወጥቷል እላዩ ላይ ለዲኮሬሽን ካስቀመጥነው ቸኮሌት ላይ እላዩ ላይ እንደዚህ እናደርግበትና እዚሁ መጋገሪያው ላይ ለ10 ደቂቃ እንተዋለን ምክንያቱም ትኩስ ሲሆን ስናነሳው ሊሰነጠቅ ሊሰበር ስለሚችል እዚሁ ላይ 10 ደቂቃ ከተሆነው በኋላ ከ10 ደቂቃ በኋላ ሌላ ደግሞ ማቀዝቀዣ ከስሩ ቀዳዳ ያለው እንደዚህ አይነት እቃዎች ላይ አድርገን ለ10 ደቂቃ እናቆየዋለን ወይም እስከሚቀዘቅዝ እዚህ ላይ ማቆየት እንችላለን እና በጣም ቆንጆ ነው ጣፋጭ ነው ምርጥ ነው ሰርታችሁ ሞክሩት ተወዱታላችሁ ቴስቱም በጣም ነው የሚጣፍጠው ቸኮሌቱ ያው እንደዚህ እንደምታዩት ውስጡ አሁን መሃል ላይ ለስላሳ ነው በጣም ነው የሚጣፍጠው አሁን ገና አልደረቀም እና እንደዚህም ደግሞ አነስ አድርጋችሁ በትንንሽ መጋገር ትችላላችሁ እንግዲህ ለዛሬ ያዘጋጀሁላችሁ ይሄ ነበር ኩኪስን በትልቁም በትንሹም እንዴት አድርገን እንደምንሰራ ነበር ያየነው በሌላ ጊዜ እንግዲህ በሌላ ስራ እስከማገኛችሁ ድረስ ላይክ ሼር ሰብስክራይብ ማድረጋችሁን አትርሱ ቸርን ሰንብት መልካም ጊዜ መልካም ቆይታ